ሰላም እንዴት ናችሁ አድማጮቼ? ዛሬ በአንድ ቪዲዮ መጥቻለሁ። ይሄን ቪዲዮ አጀጀ የሚለው ነው። ትዕዛዝን ለማስተላለፍ የምንጠቀምባቸው አጀጀ ደበርሱዳፍ ከንቲ ፈየደም ጀቹዳ በሁለት ከፍለን እናያቸዋለን። ኩታ ለማን ቆኔ ላለ ኩታን ጀልቀባ ራወድ የመጀመሪያው ክፍል አድርግ ወይ ደግሞ አድርግ የሚለው ሲሆን ኩታ ለመፋሙ እንራወቲን ሁለተኛ ክፍል አታድርግ ወይም ደግሞ አታድርጊ የሚለው ይሆናል ማለት ነው። ስለዚህ እነዚህ ሁለቱ ነገሮች እናያቸዋለን አንድ ባንድ። አሁን ወደ መጀመሪያው ስናልፍ የመጀመሪያው ትዕዛዝ ወይም አጀጀ ጀልቀባ አንጀልቀባ አድርግ ወይም ራወድ ከንጀሉ ተቆፋ በልበለ ጩፊ በር ዝጋ ወይም ዚጊ። በልበለ ጩፊ ማለት በር ዝጋ ማለት ነው፣ ወይ ደግሞ ለሴቶች ሲሆን ደግሞ ዚጊ ማለት ነው። እዚህ ለወንዶች የሚሆን ለሴቶች በአፋን ኦሮሞ ስንናገር ጾታን አይለይም የትዕዛዝ ቃሉ ማለት ነው። ስለዚህ በር በለ ጩፊ ካን በር ዝጋ ወይም ደግሞ በር ዚጊ ማለታችን ነው። ሁለተኛ በልበለ ባኒ ካን ደግሞ በር ክፈት ወይም ደግሞ በር ክፈቺ ማለታችን ነው። ሶስተኛ ፉልዱረት ዴሚ ፉልዱረት ዴሚ ማለት ወደፊት ሂድ ወይም ደግሞ ሂጂ ማለት ነው። እዚህ ጋር ሌላ ነገር እያየን መሄድ ያለብን የቱ ጋር ይረዝማል፣ የቱ ጋር ይጠብቃል፣ የቱ ጋር ይላላል፣ የቱ ጋር ደግሞ ያጥራል የሚሉትንም ነገሮች እያየን መሄድ አለብን ማለት ነው። አራተኛ አፍረፋን ገራዳን ጪሲ በሆድ ተኛ ወይም ደግሞ በሆድ ተኚ ማለት ነው። ለፈረሎይ ካለ ደግሞ መሬት ላይ ተሳብ ወይም ደግሞ ተሳቢ ለሴቶች ሲሆን ያው እንደዛ መጠቀም እንችላለን። ስድስተኛ ኛታ ኛዱ ምግብ ብላ ወይ ደግሞ ምግብ ቢ ማለታችን ነው። ኤም በሩምሳ ዴሚ ማለት መነ በሩምሳ ዴሚ ነው። መነ በሩምሳ የሚለውን መነ የሚለውን እዚህ ጋር መጨመር እንችላለን። ያው እኔ ለማሳጠር ብዬ ነው። ስለዚህ መነ በሩምሳ ዴሚ ቃል ትምህርት ቤት ሂድ ወይም ደግሞ ትምህርት ቤት ሂጂ ማለት ነው። ኢብሳ ኢብሲ ማለት መብራት አብራ ወይ ደግሞ መብራት አብሪ ማለት ነው። ኢብሳ ማለት መብራት ሲሆን ኢብሲ ማለት አብራ ነው። ሌላ ኮንኮላታ ዳቢ መኪና አቁም ወይ ደግሞ መኪና አቁሚ ማለት ነው። ስለዚህ በዚህ መልኩ መናገር እንችላለን። ሌላው አስረኛ ገባ ዴሚ ከተባለ ገበያ ሂድ ወይ ደግሞ ገበያ ሂጂ ማለት ነው። ኮማንድ ወይ ትዕዛዙ ስንሰጥ ማለት ነው። 11ኛ አረፊ ካል ተኛ ነው። ለሷ ከሆነ ደግሞ ተኚ ማለት እንችላለን። ገሊ ካልን ደግሞ ግባ ማለታችን ነው፣ ወይ ደግሞ ግቢ ማለት እንችላለን። በሌላ በኩል ቡሊ ካለ አንድ ሰው እደር ወይ ደግሞ እደሪ ማለቱ ነው። ስለዚህ እሱም በዚህ መልኩ ማየት እንችላለን። ሌላው ፊግ ማለት ሩጥ ወይ ደግሞ ሮጪ ማለት ነው። ስለዚህ በዚህ መልኩ ትዕዛዝ መስጠት እንችላለን። ይሄ አድርግ የሚለው ወይ ደግሞ የድርጊት ትዕዛዝን የሚያመለክቱ ናቸው። በቀጣይ ክፍል ደግሞ አታድርግ የሚለውን ደግሞ አታድርግ የሚለውን ትዕዛዝ እንዴት ማዘዝ እንችላለን የሚለውን እናያለን። አጀጀ ራወቹ ወከን ራወድ ጀዱ ካለ ከናን ከን ጥሙረቶ ራወቲን ዮካን ደግሞ አጀጀ ራወቲን ጀዱ ኩታ ኢትያኑ ኢላለቹዳ ቪዲዮ ከና አስመረት ጥሙሩዳናም ገረ ኩታ ኢታኑትሞ ሮ ቪዲዮ ብራትን ከነላለም ዋንቴፍ አኮርደፍተን ሲንጋፈዳ